ቅዳሜ ገበያ ቻይና ባለፈው ዓመት ብቻ ያመረተችው መርከብ አሜሪካ ከሁለተኛው ዓለም ጦርነት በኋላ ካመረተችው በጥቅሉ ይበልጣል። እናም ጉዳዩ የንግድ ብቻ ሳይሆን የደህንነት እየሆነ መጥቷል። ለዛም ነው እንግዲህ የታሪፉ ጦርነት እየተባባሰ የመጣው። ፍትሐወቅ ወንድሰን ነኝ። የምታደምጡት ቅዳሜ ገበያ ነው። በዩቲዩብ ቻናላችን ሰብስክራይብ ያድርጉ። አሜሪካ ኢንዱስትሪዎቿን አጣች። እንዴት? እነዚህን በዝርዝር እንመለከታለን። በነገራችን ላይ የታሪፉ ጦርነት እየተባባሰ ቻይና ታሪፍን በታሪፍ ብላለች። 84 በመቶ ማድረሰዋለች የጣለችውን ታሪፍ በአሜሪካ ላይ። ባለፈው ሳምንት አርብ ዕለት 34 በመቶ ታሪፍ ነበር። እያንዳንዱ የአሜሪካ ሸቀጥ ድንበሬን ሲያቋርጥ ይጣልበታል ብላ ቻይና ያወጀችው። አሜሪካ ግን ቻይና በጣለችው ታሪፍ ላይ ምላሽ በመስጠቷ ወደ 104% አሳድጋለሁ ማለቷ ይታወቃል። እናም ቻይና አሁንም ምላሽ በመስጠት 84 በመቶ አድርሰዋለች። የቻይና ንግድ ሚኒስቴር እንደሚገልጸው ዝርዝር መረጃ አውጥቷል። ለአሜሪካ ተመሳሳይ ምላሽ መስጠታችንን እንቀጥላለን ይላል። በተለይም ደግሞ አሜሪካ እየተሳሳተች ነው፣ እኛ በዓለም ሕግ የምንገዛ በዓለም ንግድ ድርጅት አሰራሮች የምንከተል ሀገር ነን እያሉ ደጋግመው እየጠቀሱ ነው። አሜሪካ ግን የዓለም ንግድ ድርጅት አሰራር አሁን ለኛ የሚጠቅምበት ሁኔታ ላይ አይደለም በሚል አንስታለች። እናም አሁንም እየተባባሰ ታሪፉ በታሪፍ ላይ እየተጨመረ ሄዷል። ቻይና ታሪፍ ብቻ አይደለም የጣለችው፣ ሬር እርዝ የሚባሉትን ማዕድናት ወይም ደግሞ እጅግ አስፈላጊ የሆኑ ብርቅ ማዕድናትም ከሀገሯ እንዳይወጡ አግዳለች። ይህ ጦርነት የተራዘመ የታሪፍ ጦርነት፣ የኢኮኖሚ ጦርነት ይሆናል ወይስ ወደ ሌላ ጉዳይ ያመራል የሚለው እጅግ አነጋጋሪ ነው። የአሜሪካ ኢኮኖሚ ተንታኞች ቻይና ወደ ድርድር መምጣቷ አይቀርም፣ ተጎጂዋ እሷ ናት፣ ብዙ የምትሸጠው እሷ ናት የምትጎዳው እያሉ ደጋግመው እየገለጹ ነው። ቻይና ግን ለድርድር አሜሪካ በር አልከፈተችም፣ በታሪፍ ነው እያጠቃችኝ ያለችው። በ2016 ትራምፕ ፕሬዝዳንት ከሆኑ በኋላ በፕሬዝዳንት ዘመናቸው ማብቂያ አካባቢ የተስማማነውን ድርድር እያከበሩ አይደለም፣ አሜሪካ እርምጃ የመውሰድ እንጂ ለድርድር ክብር እየሰጠችን አይደለም በሚል ያነሳሉ። መቼ ድርድር ይጀምራሉ የሚለው የሚታይ ነው የሚሆነው። በነገራችን ላይ አንዳንድ ሀገራት ከአሜሪካ ጋር ለመደራደር ታሪፍን በታሪፍ ከመመለስ ይልቅ ቅድሚያ ሰጥተዋል። እነዚህ ሀገራት እነማን ናቸው የሚለውን በሌላ ቀን በስፋት እናወራዋለን። ዛሬ ግን አሜሪካ ለምን አሁን ታሪፍ ላይ ደረሰች? ዓለምን ስትመራ የነበረችው ልዕለ ኃያል ሀገር እሷ አይደለችም ወይ የሚለውን እንመለከታለን። በነገራችን ላይ አሜሪካ ከሁለተኛው ዓለም ጦርነት በኋላ ዓለምን ተቆጣጥራ የምትገኝ ብቸኛዋ ልዕለ ኃያል ናት። በእርግጥ በቀዝቃዛው ጦርነት ዘመን ከሶቪየት ራሻ ጋር የተወሰነ ፉክክር ነበራቸው። በኢኮኖሚ ግን ከፍተኛውን የበላይነት አሜሪካ ይዛ ቆይታለች። በወታደራዊ ሆኖ በብዛት ፉክክሩ ይላሉ የኢኮኖሚ ሰዎች። ስለዚህ አሜሪካ ዓለምን የመራችበት ሁለት ስርዓቶች አሉ። እነዚህ ሁለት ስርዓቶች አሁን አያስፈልጉኝም፣ ራሴ የፈጠርኳቸው ዓለም አቀፋዊ ስርዓቶች ራሴን እየጎዱ ነው ወደሚለው ደረጃ ሄዳለች። ስለዚህ ለአሜሪካ ያልተመቻት ጊዜ ነገሮችን መቀየር የተለመደ ነው ብለን ማሰብ እንችላለን። የአሜሪካ ኢንዱስትሪን ያንኮታኮቱት፣ የአሜሪካን ሥራ የሰረቁት ሁለቱ የዓለም ሕግጋት ምንድን ናቸው የሚለውን እንመልከት። የመጀመሪያው ብሬተን ውድ ስርዓት የሚባለው ነው። በፈረንጆቹ አቆጣጠር ከ1944 እስከ 1973 ገደማ የዘለቀው ማለት ነው፣ 30 ዓመታት ገደማ። ሁለተኛው ደግሞ የኒው ሊበራል የበላይነት ነው። ከ1980ዎቹ የሬጋን ዘመን አንስቶ እስካሁን ዘመን ያለው፣ ምናልባትም ትራምፕ የመጀመሪያውን ፕሬዝዳንትነታቸውን ሲቆጣጠሩ እስከ 2016 ያለው ብለን ልናነሳው እንችላለን። እሱ ደግሞ ወደ 40 ዓመት ገደማ ተራምዷል። እናም በእነዚህ ሁለቱም ነገሮች አላዋጡኝም የሚል ነው የምታነሳው። እንግዲህ የመጀመሪያውን እንመልከተው። የብሬተን ውድ ስርዓት እንዴት የአሜሪካን ማኑፋክቸሪንግ ወይም ማምረቻ ኢንዱስትሪ አንኮታኮተው የሚለውን እንይ። የአሜሪካ ልዕለ ኃያልነት ሁለተኛው ዓለም ጦርነት እየተጠናቀቀ ሲሄድ እየጎለበተ መጣ። የተባበሩት መንግስታት የተመሰረተበት ሂደት የሚታወቅ ሲሆን ከዚሁ ጎን ለጎን የዓለም የኢኮኖሚና የፋይናንስ ጉዳይ ላይ ምክክር የተደረገው በአሜሪካዋ ብሬተን ውድ ነው። በዚህ ብሬተን ውድ ስብሰባ ላይ አሜሪካ የዓለምን ኢኮኖሚ የምትዘውርባቸውን ስልቶች ቀየሰች። በፖለቲካው ደግሞ አውሮፓውያንን ለመጠበቅ ኔቶን ስትመሰርት የአሜሪካና የጃፓን ወታደራዊ ስምምነትም የጃፓንን ደህንነት ከሶቪየቱ ዓለም የሚያስጠብቅ ሆኗል። እናም
ዘመኑ የብሪተን ውድ የኢኮኖሚና የደህንነት ዘመን ወይም የብሪተን ውድ የኢኮኖሚና የጸጥታ ዘመን ልንለው እንችላለን። በዚህ ስርዓት ውስጥ አሜሪካ ልዕለ ኃያል ስትሆን ሌሎች ሀገራት 3 ነገሮች ማድረግ ይጠበቅባቸዋል። አንደኛ ገንዘባቸውን ከዶላር አንጻር ይለካሉ ወይም የዶላርን የበላይነት በገደምዳሜው ይቀበላሉ እንደማለት ነው። ነገሮች የሚሰሩት ዓለም የሚሰራው በዶላር እንዲሆን በሩ ተከፍቷል፣ ያንን ይከፍታሉ። ሁለተኛው ደግሞ እነዚህ ሀገራት የአሜሪካን ወታደራዊ እገዛና ጥበቃ ያገኛሉ። እንደውም የጦር ሰፈር ጭምር እንዲከፈት ይፈቅዳሉ። በነገራችን ላይ በጣም በበርካታ የአውሮፓ ሀገራትና በመካከለኛው ምስራቅ በእስያም ሀገራት ጭምር አሜሪካ በጣም ግዙፍ የጦር ሰፈሮች ያሏት ሀገር ሆና የምትገኘው በዚህ ምክንያት ነው። ሶስተኛው ለነዚህ ሀገራት ከአሜሪካ እነዚህን ሲቀበሉ እነሱ ደግሞ የአሜሪካ የገበያ ዕድል ያገኛሉ። ምክንያቱ ደግሞ በጦርነት በማገገም ላይ ያሉ ሀገሮች በመሆናቸው እንደ ማርሻል ፕላን ያለው የአውሮፓን ሀገራት ኢኮኖሚ እንዲያንሰራራ ያደረገው እቅድ ሀገራቱን የኢኮኖሚ የንግድ ዕድል በአሜሪካ እንዲያስገኝላቸው ያስቻለ ነው። ስለዚህም በብሪተን ውድ ዘመን 3 ሀገራት አሉ። በአረንጓዴ ውስጥ የሚደለደሉ፣ በቢጫ ውስጥ የሚደለደሉና በቀይ ውስጥ የሚደለደሉ የ3 ሀገራት ቡድን አለ። በአረንጓዴ ውስጥ የተደለደሉት አብዛኛዎቹ የአውሮፓ ሀገራትና የካፒታሊስት ስርዓቱን የሚከተሉት ተጠቃሚዎች ሲሆኑ እነዚህ ሰፊ የንግድ ዕድል በአሜሪካ ተከፍቶላቸዋል። በአሜሪካ ደግሞ በእነሱ የጦር ሰፈሯ በስፋት ያለ ነው። በሁለተኛ ላይ በቢጫ የተቀመጡት ሀገራት ከአሜሪካ ጋር ንግዳቸውን ለማሳለጥ ድርድር የሚያስፈልጋቸው ናቸው። በዚህ ውስጥ እንደነ ህንድ፣ እንደነ ብራዚል የመሳሰሉትን ሀገራት ማንሳት እንችላለን። ሶስተኛው በቀይ ውስጥ የተቀመጡት ናቸው። እነዚህ ከአሜሪካ ጋር ንግድ የማያደርጉ በአብዛኛው የሶቪየት ስርዓቱን የሚከተሉና ኮሚዩኒስት የሆኑት እንደነ ሶቪየት ህብረት፣ እንደነ ቻይናን የመሳሰሉትን የሚመለከት ነው። እንግዲህ አሜሪካ ለምንድን ነው ይህን ሁሉ የንግድ ዕድል የምትሰጠው ስንል 2 ነገሮችን ማንሳት ይቻላል። አንደኛው እነዚህ ሀገራት ከረጅም ውጊያ ከሁለተኛው የዓለም ጦርነት ኪሳራ እያገገሙ እንዲሄዱ እና ዕድሉን በመስጠት አጋርን ማብዛት የሚለው ስልት ነው። ሁለተኛው እነዚህ ሀገራት በአሜሪካ ምርታቸውን እየሸጡ ገበያ ያገኙ፣ ገንዘብ ባገኙ ቁጥር እነሱም የመሸመት አቅማቸው ይጠናከራል፣ ስለዚህ አሜሪካን ምርቶች ይገዛሉ የሚል ነው። ሶስተኛው ደግሞ ዶላርን የገንዘቦች ንጉስ ማድረግ ነው። እናም አሜሪካ በ1944 እስከ 1973 ባለው 30 ዓመት ያለ ገንዘብ ቀውስ በከፍተኛ ኢኮኖሚ ተጠቃሚነት ውስጥ እንድትጓዝ አደረጋት። የዶናልድ ትራምፕ የኢኮኖሚ አማካሪ የሆኑትና የታሪፉ ጠንሳሽ ከሚባሉት ሰዎች መካከል አንዱ የሆኑት የሃርቫርዱ ስመጥር ኢኮኖሚስት ስቲቨን ሚራን እንደሚጠቅሱት ይህ የኢኮኖሚ ሁኔታ ትሪፍን ዳይሌማ የሚባል ሁኔታ መጣ። ይሄ ትሪፍን ዳይሌማ የወርቅ ስታንዳርድ የሚለውን ወይም የወርቅና የዶላር ተለዋዋጭነት የሚለውን ጉዳይ የነካ ነው። በነገራችን ላይ የወርቅ መቀመጥ በሀገራት የመተማመኛ ክምችት ወይም ደግሞ የመተማመኛ ገንዘብ ሲያስቀምጡ የሀገራዊ ክምችታቸው በዶላር ወይም በወርቅ ማስቀመጥ ይችሉ ነበር። ይሄ ሁኔታ ግን መቀየር አለበት። ምክንያቱም ወርቅም ዶላርም እስካሉ ድረስ ነገሮቹ አይሄዱም በሚል ትሪፍን ዳይሌማ የሚባለው አጣብቂኝ ውስጥ አሜሪካ ገባች። ለምሳሌ ወርቅ ከፍታ ላይ እንዳለ ከሆነና በዶላር ኮንቨርቲቢሊቲው ወይም ደግሞ ከዶላር ተመጣጣኝ የዓለም የግብይት ስልት ሆኖ በማገልገሉ የሚቀጥል ከሆነ የዓለም እድገት ይቀንሳል። ዶላር ከሆነ ደግሞ የዓለም እድገት ይሟሟቃል የሚለውን አሜሪካ ከግምት ውስጥ በማስገባት በ1971 ሪቻርድ ኒክሰን ከአሁን በኋላ ዶላር በወርቅ እንዳይተመን የገንዘብ ሚኒስቴር ግምጃ ቤቱን አግጃለሁ የሚል ምላሽ ሰጡ። ይሄ ግን ረጅም ርቀት አላስኬደም፣ ኢኮኖሚውን ጎዳው። ስለዚህም የኒዮ ሊበራል ስርዓቱ መጣ ማለት ነው። በ1980ዎቹ እነ ሮናልድ ሬገን ይዘውት የመጡትና አሜሪካን እጅግ ባለጸጋ በተለይም የአሜሪካን ባለጸጎች እጅግ ባለጸጋ ያደረገው የተወሰኑት የምዕራብ ሀገራትን የሚጠቀመው በእርግጥ እነ ቻይናንም በእጅጉ ኢንዱስትሪያሊስት ያደረገው ያ ነው። እንግዲህ የብሪተን ውድ ዘመን በከፍተኛ ደረጃ የአሜሪካ ኢንዱስትሪዎች እንዲቀንሱ አድርጓል። ምክንያቱም በአሜሪካ የሌሎች ሀገራት ምርቶች በስፋት እየተሸጡ ነበር። ሮናልድ ሬገን ኒዮ ሊበራልን ሲያመጡ 4 ነጥቦችን አስቀመጡበት። አንደኛው ከፍተኛ የሆነ ታሪፍ ቅነሳ ነው። ስለዚህ ነፃ ንግድ በዓለም ይጧጧፍ፣ ከለላ ይደረግ፣ ድንበር አቋርጠው ሸቀጦች ሲሄዱ ያለ ታሪፍ ይሄዱ በሚል በተለይ አሜሪካ በዋናነት ታሪፎችን አነሳች። ሁለተኛው የገንዘብ ፍሰት ወይም ደግሞ የኢንቨስትመንት ነፃነት ነው። በተለያዩ ሀገራት ኢንቨስት ለማድረግ የሚያስችሉ ተግዳሮቶች ወይም ደግሞ ፈተናዎች ይነሱ የሚል ነው።
ስለዚህ ገንዘብ፣ የተሻለ ጉልበት፣ ርካሽ የሰው ኃይል፣ ርካሽ ቴክኖሎጂ፣ ርካሽ ህግጋት ወይም ደግሞ እድሎች፣ የታክስ ቅናሾች እንደዚህ ወዳሉበት ሀገር በስፋት ተንቀሳቀሱ። ሶስተኛው የገንዘብ መቀየር ፍጥነቱ ወይም ደግሞ ቅለቱ ነው። ይሄ ዶላር እጅግ እንዲስፋፋ ያደረገው ነው። አራተኛው ደግሞ በብሪተን ውድስ የነበረውን ይበልጥ ያጠናከረ አሜሪካ የዓለም ፖሊስ ሆነች። የዓለም ንግድ መርከቦች በአሜሪካ ጥበቃ የሚደረግላቸው ሆኖ ለምን አሜሪካ ዓለምን አግዛለሁ በሚለው ስልቷ ማለት ነው። የብሪተን ውድስ ስምምነት ህግጋቶች በብዛት ያሉት ነው። የኒዮ ሊብራሉ ግን ብዙ ህግጋት አይበዛውም። ህጎችን ማላላት፣ መንግስት ተቆጣጣሪ እንጂ መንግስት ጣልቃ የሚገባ አይሁን፣ እንደዚህ የሚሉ መነሻዎች ያሉበት ነው። ዶላር በዓለም አቀፍ ደረጃ ልክ እንደ ብሪተን ዘመድ ዶላርን መጠቀም ግዴታ ነው የሚል እሳቤ በኒዮ ሊብራል የለም። በኒዮ ሊብራል የዶላር የበላይነት የገነነው ዶላር አመቺ መገበያ በመሆኑና የትም ቦታ ላይ ሊመነዘር የሚችል ገንዘብ በመሆኑ ነው። እናም ይሄ የዶላር አመቺነት ምን ይዞ መጣ? ወደ አሜሪካ መላክን ቀላል አደረገው። አሜሪካን ኤክስፖርት አድርጎ ዶላር ማግኘት በጣም ተፈላጊው የዓለም ጉዳይ ሆነ። ከአሜሪካ መግዛት ደግሞ ውድ ሆነ። ምክንያቱም ከአሜሪካ ለመግዛት ዶላር ያስፈልጋል። ብዙ ሀገራት ዋና ፍላጎታቸው ብዙ ዶላር ማግኘት ነው እንጂ የገኙትን ዶላር ማውጣት እየሆነ አልመጣምና ነው። ይሄ ሁኔታ በከፍተኛ ደረጃ የአሜሪካን ኢንዱስትሪዎች እየቀነሰ ደረጃቸውን አመጣው። የዓለም የንግድ ድርጅት WTO አሜሪካ ምንም እንኳን በበርካታ ሀገራት ላይ ታሪፍ ባትጥልም ሌሎች ሀገራት ግን በአሜሪካ ላይ ታሪፍ ቢጥሉ ችግር የለውም የሚል እሳቤ ይዞ መጣ። ይህ እሳቤ በዋናነት የተነሳው በተለይ ደሃ ሀገራት የሀገራቸውን ኢንዱስትሪ ተወዳዳሪነት ለማሳደግ እንደ አሜሪካ ባሉ ሀገራት ላይ ታሪፍ ቢጥሉ ብዙም አይጎዳም በሚል ያመጣው ነው። የአሜሪካ መንግስት ግን ይሄ ታሪፍ እየቆየ ሲመጣ የኔን ኢንዱስትሪዎች ሙሉ በሙሉ ጠርጎ ወሰደ። እኔ በነፃ ድንበሬን ከፍቼ ሸቀጣችሁን ስቀበል እናንተ ግን እኔ ላይ ታሪፍ ጥላችሁ የኔን ኢንዱስትሪዎች አንኮታኮታችሁ ወደሚለው መደምደሚያ እየመጣች መሄደች። የዶናልድ ትራምፕ የኢኮኖሚ አማካሪው ስቲቭ ሜራን እንደሚሉት የዶላር ፍላጎት በጣም ተለጠጠ። አሜሪካ ባለ ዶላሯ ናት፣ ሀብቷን አረ። በአሜሪካ ማምረት ደግሞ እጅግ በጣም ተወደደ። ዶላር ስለሆነ ተፈላጊው ዶላር በርካሽ የሚገኝበት ቦታ ላይ ሆነ ሩጫው። እናም ኢንዱስትሪዎች ወጡ፣ ስራ ቀነሰ። የአሜሪካ ሀብት እጅግ በጣም ገዘፈ። የአሜሪካ ሀብት ሲገዝፍ ሀብታቸው የጨመረው የአሜሪካ 1% የሚባሉት ወይም ቢሊዮነሮቹ ናቸው። ለፍቶ አዳሪው ተቀጣሪው ግን 2-3 ስራ መስራት ግዴታ ሆነበት፣ ወጪውንም መቻል አቃተው። ስለዚህ በአውሮፓውያኑ 2016 ላይ ዶናልድ ትራምፕ ወደ ስልጣን ሲመጡ ትልቁ የምርጫው አጀንዳ የነበረው የኢኮኖሚክ እኩልነት መጥፋቱ ነው። የሀብት ክፍፍል እጅግ በጣም መራራቁ ነው። ስለዚህ ይህን ለመመለስ ዶናልድ ትራምፕ ታሪፍ ሲጥሉ፣ ቻይና ስትመልስ፣ አንዴ ድርድር ሲያደርጉ ነገሮቹ እንደተፈለገው አልሄዱም። በነገራችን ላይ ቀድሞም ቢሆን ቻይና አሜሪካ ላይ ታሪፍ ጥላለች። ከዛ በኋላ አሜሪካ ታሪፍ መጣል ስትጀምር፣ አሜሪካ ምላሽ ስትሰጥ፣ አሁንም ድረስ ቢያንስ የአሜሪካ ታሪፍና የቻይና ታሪፍ ሲነጻጸር ቻይና በአሜሪካ ላይ የጣለችው ታሪፍ በጥቅሉ ሲታይ ቢያንስ የ2% የተሻለ አማራጭ ለቻይና የሚሰጥ ነው። ስለዚህ ከፍ ያለ ታሪፍ የጣለችው ቻይና ሆና ትገኛለች ማለት ነው። ስለዚህ የአሜሪካ የኢንዱስትሪ ማሽቆልቆል በመጀመሪያው ዶናልድ ትራምፕ የምርጫ ዘመን አልተገታም። የቻይና የኢኮኖሚ እድገትም ሊገታ አልቻለም። ኢንዱስትሪዎቿ እየዘመኑ እንዲያውም በአውቶሞቲቭ ዘርፉ የአሜሪካና የምዕራባውያን የበላይነት ቻይና እየተቆጣጠረችው መምጣት ጀመረች። ዶናልድ ትራምፕ ከወረዱ በኋላ ጆ ባይደን እንደ ስልት የያዙት ልክ እነ ቻይና እንዳደረጉት የሀገራቸውን ኢንዱስትሪ ወደ መደገፍ ሄዱ። የሀገሪቱን ፋብሪካዎች ሲደግፉ፣ መጨረሻው ላይ ግን የአሜሪካን ዕዳ የሚያባብስ ውሳኔ ሆነ። ይሄ የጆ ባይደን ውሳኔ የአሜሪካን ዕዳ አባብሶታል፣ አሜሪካን ኪሳራ ውስጥ እየጣላት ነው፣ ልጆቻችን የማይከፍሉት ዕዳ እየተከመረ ነው በሚል ዶናልድ ትራምፕ ዳግም ወደ ምርጫ እንዲመጡ እድሉን ሰጣቸው። በነገራችን ላይ ዶናልድ ትራምፕ ወደ ምርጫ ገብተው አሸናፊ ሆነው ሲወጡ የአሜሪካን ችግር እፈታለሁ ብለው አሁንም ድረስ መፍትሄ ፍለጋው ላይ ነው። የታሪፉም ጉዳይ የመፍትሄ ፍለጋው አካል ነው። ቀደም ሲል እንደጠቀስኩላችሁ የብሪተን ውድስ ዘመን ለ30 ዓመት የአሜሪካን ልዕለ ኃያልነት አጠናክሮ አሜሪካ የዓለም ሁሉ ገበያ ሆና እጅግ ሀብታም አድርጓት ለ30 ዓመታት ዘለቀ። መንገራገጭ ሲያጋጥመው አሜሪካ ራሷ ኒዮሊበራል ስርዓትን፣ እጅግ በጣም ደካማ መንግስትን እና የተሟሟቀ የንግድ ስርዓትን አምጥታ ኢኮኖሚዋ እጅግ እንዲያንሰራራ ሀብቷ ከፍተኛ ደረጃ ላይ እንዲደርስ አደረገች።
ይሄ ግን ሌሎችንም ሀገሮች ሀብታም ማድረጉ አልቀረምና የኒዮ ሊበራል ማክተሚያው ዘመን ከ2016 ወዲህ የመጣ እንደሆነ ይጠቀሳል። ስለዚህ አሁን አዲስ ዓለማዊ ስርዓት አሜሪካ ማዋለድ አለብኝ እያለች ነው። ከ50 ዓመት በፊት የነበረው የአሜሪካ የኢንዱስትሪ የበላይነት እንዲመለስ ዶናልድ ትራምፕ እየሰሩ ነው። መግቢያችን ላይ እንደጠቀስነው ቻይና በአንድ ዓመት ብቻ ያመረተቻቸው መርከቦች አሜሪካ ከሁለተኛው ዓለም ጦርነት አንስቶ ካመረተቻቸው እጅጉን በለጡ። ይሄ ምርት በእርግጥ የንግድ መርከቦች ነው። አሜሪካ ግን ብትጠይቋት ዛሬ የንግድ መርከቦች ላይ በምርት ከተበለጠን ነገ በወታደራዊ መርከቦች የማንበለጥበት ምክንያት የለም። ታይዋን ብትወረር እንኳን ማስጣል የሚችል አቅም የለንም። ስለዚህ የንግድ ውድድሩ፣ የኢኮኖሚ ፉክክሩ የኢኮኖሚ ጉዳይ ብቻ ሳይሆን የብሔራዊ ደህንነት ጉዳይ ሆኗል በሚል ያነሳሉ። ስለ ታሪፍ ገና ብዙ መረጃዎችን እንለዋወጣለን። አድማጮቻችን፣ የመጀመሪያው የቢዝነስ ኢኮኖሚ ሾው ቅዳሜ ገበያን በአሃዱ ሬዲዮ ያድምጡ። በማህበራዊ ገጾቻችን ቅዳሜ ገበያን ይከታተሉ። ቅዳሜ ገበያ በአማርኛውና በእንግሊዝኛው ቅዳሜ ገበያ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ፣ የደውል ምልክቱን ይጫኑ።